አላህ ተባረከ ወተዓላ አንዳንዴ ራሱን ፍሩኝ ብሏል። ወተቁኒ ያ ኡሊል አልባብ እንዳለ የልቦና ባለቤቶች ሆይ ፍሩኝ ብሏል። ያዘዝኳቸውን ታዘዙ፣ የከለከልኳቸውን ራቁ፣ ተጠንቀቁ ማለት ነው። ሌላ ጊዜ ደግሞ የፍርዱን ቀን እንድንፈራ አዞናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ፣ ወደ እሱ የምትመለሱበትን ቀን ቅያማን ፍሩ ብላ በዛ ቀን ከሚያዋርድ ነገር ራቁ ማለት ነው። ሌላ ጊዜ ደግሞ አላህን የማይፈሩ ያን የፍርዱን ቀን የማይፈሩ የሚሰቃዩበትን እሳት እንድንፈራ መክሮናል። ወተቁ ናር፣ እሳትን ፍሩ ብላ። አላህን ተባረከ ወተዓላ ስንፈራ ነገረ ስራችን በሙሉ ያምራል፣ ይስተካከላል፣ መላሳችን አደብ ይይዛል። ለዚህም በሌላኛው አንቀጽ ያ አዩሀ አለዚነ አመኑ፣ እናንተ አማኞች ሆይ ኢተቁላህ፣ አላህን ፍሩ። በምን እንፍራው ካልክ ወቁሉ ቀውለን ሰዲዳ፣ ስትናገሩ ትክክለኛ ንግግር ተናገሩ። ሐቅ የሆነ እውነት የሆነ ሐቅና እውነት ሆኖም የሰዎችን ቀልብ የማይሰብር አድርጋችሁ ተናገሩ። አትዋሹ፣ አታዳሉ፣ ሰውን ለማጣላት ወሬ አታዋስዱ። ኢተቁላህ ወቁሉ ቀውለን ሰዲዳ፣ ቀጥ ያለ ግልጽ የሆነ ንግግር ተናገሩ። ሰዎችን በአሽሙር አትውጉ። ወቁሉ ቀውለን ሰዲዳ፣ ላኢላሃ ኢለላህ በሉ፣ ዚክር በሉ። ሰዲድ ያልሆነ የሚመዘግቡ መላኢኮችን የማያስደስት አኼራ ላይ መዝገብህ ላይ ሰፍሮ ስታየው የማያስደስትን ንግግር አትናገር። አማኝ ከሆንክ አላህን ከፈራ እዘን ትክክለኛ ሙእሚን የሆነ በትክክል አላህን የሚፈራ የሚናገረውን ያውቃል፣ የሚያደርገውን ያውቃል። አላህን ስንፈራ ስራችን ተቀባይነት ያገኛል። አላህን ስንፈራ ስራችን ትክክለኛ ይሆናል። ካልባሌ ቦታ ከመጥፎ ስራ አላህ ያርቀናል። ይኸው አንቀጽ ላይ ዩስሊሕ ለኩም አዕማለኩም ብላ አላህን ከፈራችሁ ንግግራችሁን ካስተካከላችሁ አላህ ስራችሁን ያሳምርላችኋል፣ ስራችሁን ይቀበላችኋል። አላህን የሚፈራ ሰው አላህ ከወንጀል ይጠብቀዋል። አላህን የሚፈራ ሰው ትንሿንም ስራ አላህ ይቀበለዋል። አላህ ስራውን የተቀበለው ሰው አንዲትን ሶላት ለምን አይሆንም ጀነት ያስገባዋል። ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ መልካም ስራን የሚቀበለው እርሱን ከሚፈሩት ነው እንዳለው አላህን ፍሩ፣ አነጋገራቸውን አስተካክሉ። ይህን ያደረጋቸው እንደሆነ ስራችሁ ይስተካከልላችኋል፣ ስራችሁ ይጠራላችኋል፣ ጥርት ያለ ስራ ይሆናል ማለት። ማድረጋችንን መስራታችንን መስገድ መጾማችንን ብቻ ሳይሆን ማየት ያለብን ስራን የሚያበላሹ ነገሮችንም መጠንቀቅ እንዳለብን የሚያሳይ። ብዙ ኸይር ስራ ሰርተው በመላሳቸው ኸይር ስራቸውን የሚያወድሙ ሰዎች አሉ። ሰዎችን በመበደል ሰዎችን ስጋ በመብላት ውሸት በመናገር ማላ ያዕኒ ማይጠቅምን ወሬ በማብዛት ስራቸውን ያበላሻል። ምላስ ሲበላሽ ደግሞ ልብም ይበላሻል። ልብ ሲበላሽ ስራም ይበላሻል። እግር ወዴት እንደሚሄድ፣ እጅ ወዴት እንደሚሰነዘር፣ ምላስ ምን እንደሚናገር፣ አይን ምን እንደሚያይ፣ ልብ ምን እንደሚያስብ አያውቅ። ስለዚህ በየቀኑ የሰውነት አካላት ምላስን ይወቅሱታል፣ ያስጠነቅቁታል። ኢተቂላህ፣ አንተ ምላስ ሆይ አላህን ፍራ፣ እኛ አንተን ነው የምንከተለው፣ አንተ ከተስተካከልክ ቀጥ ካልክ ቀጥ እንላለን፣ አንተ ከተበላሸህ እንበላሻለን ያሉ ሌሎች የሰውነት አካላት ምላስን እንደሚያስጠነቅቁ ሐዲስ ላይ ተነግሯል። ኢተቁላህ ወቁሉ ቀውለን ሰዲዳ፣ አላህን ፍሩ፣ መልካምን ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲሳቸው በአላህና መጨረሻው ቀን የሚያምን ሰው መልካምን ይናገር፣ ካልሆነ ዝም ይበል ብለዋል። የፈለጉትን ሁሉ ማውራት የኢማን አለመጽናት ምልክት ነው። አላህን ስትፈሩ ንግግራቸውን ስታስተካክሉ ሌላ የምታገኙት ሽልማት አለ። የግፊር ለኩም ዝኑበኩም፣ ወንጀላችሁን ይመራችኋል። አላህን መፍራት ስራን ያስተካክላል። በስህተት የፈጸሙትን ወንጀል እንዲማርልን ያደርጋል። አላህና መልእክተኛውን የታዘዘ ፈቀድ ፋዘ ፈውዘን ዐዚማ። አላህን የፈራ ንግግሩን ያስተካከለ ትልቅ መታደልን ታድሏል ብሏል። ትልቁ ስኬት ማለት ዱንያ ላይ ትክክለኛ ሙእሚን ሆኖ ኖሮ አኼራ ላይ ከጀሃነም እሳት ድኖ ጀነት መግባት። ከጀሃነም እሳት ተርፎ ጀነት የገባ ፈቀድ ፋዘ፣ በእርግጥ ስኬታማ ሆኗል። ቀላል ስኬትም አይደለም። ፈውዘን ዐዚማ፣ ትልቅ የሆነ ስኬትን ብሏል። እዚህ ዱንያ ላይ ያሉ ነገሮች በሙሉ ጊዜያዊ መጠቃቀሚያ ናቸው። ቀብር ስትገባ ከአንተ ጋር ቀብር የሚገባ ማንም የለም። ፎቁ አይገባም፣ መኪናው አይገባም፣ ድርጅቶች አይገቡም፣ ልጆችህ ሚስቶችህ አይገቡም። የምትገባው ብቻህን። ያኔ ከውርደት የሚያድንህ መልካም ስራ ኢማንህ። የጀነት ሰው እዚህ ዱንያ ላይ የጀነት የሚያስብለውን ስራ ስለሰራ ቀብር ሲገባ ይከበራል።
አዱንያ ትቶት ከሄደው የተሻለ ፎቅን፣ ቤተሰብን፣ ሽልማትን ያገኛል። እዚህ ግን ሆኖ አላህን ያልፈራ እዚህ ይለፋለት ሲደክምለት ከአላህ ይጣላለት የነበረ ንብረቱ ምንም ሊጠቅመው አይችልም። አላህ እንድንፈራ እንድንጠነቀቅ ከወንጀል እንድንርቅ ከሚያግዙን ነገሮች ማለት አንዱ አኺራን ማስታወስ፣ ቀብርን ማስታወስ። ለዚህም ነው ከአብዱላህ ብን አባስ በተላለፈ ሐዲስ ነቢያችን ሰላቱ ወሰላም ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ የሚለውን አንቀጽ አነበቡና እናንተ አማኞች ሆይ አላህን የሚገባውን ፍራቻ ፍሩት አሉና አስከትለው ዘቁም ከሚባለው የጀሃነም ሰዎች ምግብ አንዲት ጠብታ ወደ ዱንያ ጠብ ብትል የአዱንያ ሰዎች ላይ ኑሯቸውን ታደፈርስባቸው ነበር። የአዱንያ ህይወታቸው የሚጎመዝዝና የሚመር ይሆን ነበር፣ ይበላሽ ነበር። ሁሌም አኺራ ላይ እሳት ላይ ዘቁምን የበላ የሚኖር የጀሃነም ሰዎች ዘቁምን እንደሚበሉ አላህ ነግሮናል። እነ ሸጀረተ ዘቁሚ ጠዓሙል አሲም። ዘቁም የሚባለው ቅጠል ዛፍ የወንጀለኞች የእምቢባዮች የአኺራ ምግባቸው ነው ብሏል። ረሃብ ስለሚያሰቃያቸው የሚበሉትን አያውቁም። እዛው ጀሃነም ላይ የሚበቅል እሳት የሆነ ዛፍ ነው ለምግብነት የሚቀርብላቸው። ሲበሉ ተፋቸው ይቆስላል፣ ሆዳቸው ይቆስላል። ይህ አይነቱ የዘቁም ቅጠል አንድ ጠብታ ወደ ዱንያ ጠብ ቢል የአዱንያ ሰዎችን በሙሉ ህይወት መራራ ያደርገው ነበር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አስከትለው ግን ሁሌ ዘቁምን የበላ ሰው ሲሆንስ እንዴት ነው የሚኖረው ብላ አላህን ካልፈራን ዘቁም እንደሚጠብቀን የአኺራ ስቃይ እንደሚጠብቀን የሚያሳይ። እንደዚሁ አላህ ተባረከ ወተዓላ እሱን እንድንፈራ ከመከረባቸው አንቀጾች አንዱ ያ አዩሃ አለዚነ አመኑ ተቁላህ ወልተንዙር ነፍሱን ማ ቀደመት ሊገድ ወተቁላህ ኢነላሀ ኸቢሩን ቢማ ተዕመሉን የሚል አንቀጽም። እናንተ አማኞች ሆይ አላህን ተባረከ ወተዓላ ፍሩት። ወልተንዙር ነፍሱን እያንዳንዷ ነፍስ ትመልከት ማ ቀደመት ሊገድን ለነገ ለአኺራ ከሞት በኋላ ላለው ህይወት ምን እንዳዘጋጀች ትመልከት አለ አላህ ተባረከ ወተዓላ። አሁንም ደገመው ወተቁላህ አላህን ተባረከ ወተዓላ ፍሩ፣ ተጠንቀቁ። ኢነላሀ ኸቢሩን ቢማ ተዕመሉን እነሆ ልትፈሩት የሚገባው ፍሩኝ ብሎ የሚያዘው አላህ የምታደርጉትን ሁሉ ጠንቅቆ የሚያውቅ ጌታ ነው። ከሱ የሚሰወር የለም። ፖሊስ እያየህ ወንጀል አትሰራም። ትራፊክ እያየህ መብራት ቆርጠህ አትሄድም። እያየህ መብራት ቆርጠህ አትሄድም። ያየኛል ሊቀጣኛል ብለህ ስለምትፈራ ነው። እነሱ ሰው ናቸው፣ ሊዘነጉ ይችላሉ። 3-4 ወንጀለኞችን ያዩ የተኛውን መያዝ እንዳለባቸው ግራ ሊጋቡ ይችላሉ። አላህ ግን ተባረከ ወተዓላ ኸቢር፣ ልብ ውስጥ ያለውን የታሰበውን የሚያውቅ ጌታ ነው። አንተ ብቻ አይደለም ቁጥር ስፍራቸውን አላህ እንጂ የማያውቃቸው የሰው ልጆች የሰሩትን በሙሉ በዝርዝር የሚያውቅ ጌታ ነው። ስለዚህ አላህን ፍሩት። ጨለማ ላይ ጫካ ውስጥ ሆነህ ወንጀል ብትሰራ አላህ ተባረከ ወተዓላ ያውቃል። የማወቁ ጥቅም ደግሞ ይመነዳሃል። ማወቅ ሰውም ሊያውቅ ይችላል አንዳንድ ነገሮችን፣ ግን ምንም አያደርግ። ሁሉ ሰው መቅጣት አይችልም። አላህ ግን ተባረከ ወተዓላ ሁሉንም ያውቃል። የፈለገውን እርምጃም መውሰድ ይችላል፣ ግን ማንንም አይበድልም። የሚቀጣው ጥፋተኞችን። በዚህ አንቀጽ ላይ ወልተንዙር ነፍሱን ማ ቀደመት ሊገድ ብሏል። ነበር ማለት በአይን ብቻ ሳይሆን በልብ ማየት ማለት ነው። ብዙ አይን ያላቸው ሰዎች አሉ፣ ነገር ግን ለአኺራቸው ምንም ማያዩበት ማያስቡበት። ለአኺራ አሻግሮ ማየት የሚችለው የልብ አይን ነው። ለዚህም ነው ከደጋ ቀደምቶች እንደተነገረው እያንዳንዱ የሰው ልጅ 4 አይን አለው። 2 አይን ግንባሩ ላይ፣ 2 አይን ልቡ ላይ የተባሉ። አላህ ለአንድ ባሪያው ኸይርን ከሻለት ልቡ ውስጥ ያለውን አይን ይገልጥለታል ተብሏል። ምክንያቱም ግንባር ላይ ያለው አይን እዚህ ዱንያ ላይ ያሉ ህይወቶችን ብቻ ጉዳዮችን ብቻ የምናይበት ነው። ብዙ ጊዜ ግንባር ላይ ያለው አይን ለአንተም ለበሬውም ለፈረሱም ተሰጥቷል። ሳሩን የሚያይበት፣ ውሃውን የሚያይበት፣ ገደሉን የሚያይበት። ትክክለኛ አማኝ ከሆንክ የልቡ አይንህ ነው የሚያየው። ኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊሱዱር የተባለው ለዚህ ነው። ብዙ ተአምሮችን ያዩ የገገሙ የጠመሙ ሰዎች አሉ ማይመለሱ። ከሱ እኩል ሪባ ይበላ ጉቦ ያበላ የነበረ ሰው ሞቶ ሳይቶበት ሳያስተካክል ወስዶ ቀብሮት እንኳ መጥቶ በማግስቱ ጉቦ ይበላል፣ ጉቦ ያበላል፣ ይዋሻል፣ ይሰርቃል። የልብ አይኑ ስለታወረ ነው። የልብ አይኑ ቢያይ ትናንት ከሱ ጋር ለአክሲዮን ለጨረታ ሲሯሯጥ የነበረ ሰው ማታ ከተኛበት ብርድ ልብስ ውስጥ
ተመዞ ወጥቶ ወደ ከፈን ሄዶ አፈር ውስጥ ሲተኛ አይቶ በነቃ ነበር። ወልተንዙር ነፍሱ ማ ቀደመት ሊገድ፣ ያንዳንዷ ነፍስ ለነገ ምን እንዳደረገች ምን እንዳሸጋገረች ተመልከት ይላል። ይሄን ዑመር ብኑ ኸጣብ ሓሲቡ አንፉሰኩም ቀብለ አን ቱሓሰቡ ወዚኑሃ ቀብለ አን ትውዘኑ በሚል ፈስረውታል። ነፍሶቻችሁን ገምግሙ፣ መርምሩ፣ አላህ ፊት ቆማችሁ ከመመርመራችሁ በፊት ነፍስያችሁን መዝኗት፣ ስራችሁን መዝኑ፣ አላህ ዘንድ ከመመዘናችሁ በፊት አላህ ፊት ተገዳችሁ ከመቆማችሁ በፊት ለዛኔ አላህ ፊት ተባረከ ወተዓላ መቆም ተዘጋጁ በራሳችሁ ፈቃድ ተብሏል። ዛሬ ዱንያ ላይ የተውበት በር ክፍት ነው። ወልተንዙር ነፍሱ ማ ቀደመት ሊገድ፣ እያንዳንዷ ነፍስ የሰራችውን ጥሩ ከሆነ የሰራችሁ አልሐምዱሊላህ ትበል፣ አላህ ይጨምርላታል፣ በርታ ትቀጥል። መጥፎ ከሆነ የሰራኸው ቆም በል ተመለስ። ዛሬ ነገ እያልከ ደግሞ አትቆይ ለመመለሱ። ለምን? ወልተንዙር ነፍሱ ማ ቀደመት ሊገድ፣ ምርመራው ነገ ነው። ራስን የመገምገምህ ውጤት ወደ ተውበት ሊያመራህ ይገባል። ተውበቱን ደግሞ ለበኋላ አትበል። የምርመራ ውጤት የሚታየው ነገ ነው። ወልተንዙር ነፍሱ ማ ቀደመት ሊገዲን፣ ቅያማን አላህ ነገ እያለው፣ ሞትህን አላህ ነገ እያለው። ቀብር ውስጥ በመላይካ በመጠየቅና በአንተ መካከል ያለው ልዩነት መሞት ብቻ ነው። ሞት ማለት ቅያማ ቆመ ማለት ነው። ቅያማ ሁለት አይነት ነው። ቅያማ ኩብራና ሱግራ ይባል። ትልቅና ትንሽ ቅያማ ማለት። ትንሽ ቅያማ ማለት ሰዎች ሲሞቱ የሚገጥማቸው የገላቸው ቅያማ ነው። ሞተህ ተቀበርክ ማለት ነፍስህ ከአንተ ተለየች ማለት የአንተ ቅያማ ቆሟል። ዱንያ ላይ ተሰራው የነበረውን ክፋትና በደል ወንጀል ሁሉ ቀብር ላይ ታስተናግዷለህ፣ ዋጋውን ታገኘዋለህ። ኸይርም ሰርተህ ከሆነ እስከ ዛሬ ለምን ዱንያ ቆየሁ የምትልበትን የሚያስደስት ህይወት ቀብር ላይ መኖር ትጀምራለህ። ስለዚህ ቅርብ ነው ማለት ከሞት ቅያማ ቆሟል። ነገ ነው ልትሞት የምትችለው። ነገ መሩቅ ነው። እያየን እየሰገዱም ይሞቷል፣ በተኙበትም ይሞቷል፣ እየበሉም ይሞቷል። ነቢያችን ሰላቱ ሰላም ከፈርድ ሶላት በኋላ ሁሌ አያተል ኩርሲን የሚቀራ ሰው በሱና በጀነት መሃል መለያ መጋረጃው ሞት ነው ብላ ነቢ ሰላቱ ሰላም። ሞት ከማለት ከስራ ተገናኘህ ማለት፣ ሞት ደግሞ መቼ እንደሚመጣ አይታወቅም። አርቀህ አትየው። ስለዚህ ወልተንዙር ነፍሱ ማ ቀደመት ሊገድ፣ እያንዳንዷ ነፍስ ለነገም እንደሰራች ትመልከት። መልሶ ወተቁላህ፣ አላህን ፍራ፣ አላህን ፍሩ፣ አላህን ፍሩ ቁርአን ላይ የሚደጋገም መከር። አላህን የሚፈራ አላህን ፍራ ሲባል ደስ ይለዋል፣ ፍራቸውም ይጨምራል። አላህን የማይፈራ ደግሞ ኢብሊስ የተጫወተበት እንዴት አላህን ፍራ እባላለሁ ይላል። አላህ ነቢዩን ኢተቂላህ ብሏቸዋል። ያ አዩሀ ነቢዩ ኢተቂላህ ብሏቸው። ዑመር አላህን ፍራ ተብለዋል። እንዴት ነው ዑመርን አላህን ፍራ የምትዩ? ሸይጣኑን ካፈርቶት መንገድ የሚለቅለት ሰው እኮ ነው ሲባሉ ተዋት አላህን ፍራ ትበለኝ፣ እናንተ ለእኔ አላህን ፍራ ካላላችሁ እኔም አላህን ፍራ ስባል ካልተቀበልኩኝ በእኛ መሀል ኸይር የለም፣ ሁኔታችን ተበላሽቷል፣ ያሰጋል ማለት ነው ብላ አላህን የሚፈራ አላህን ፍራ ሲባል አላህን ፍራ የሚለኝ ሰው በማግኘቴ ታድያለሁ ይላል። እሺ ምን ላስተካክል? ችግሬ ምንድን ነው ይላል። ዝቅ ይላል፣ ይደነግጣል። ቀልቡ የደረቀ በወንጀል የታወረ የልብ አይን የሌለው አላህን ፍራ ሲባል አኸዘትሁ ልዒዘቱ ቢልኢስም ይኩራራል፣ አይመለስም። አኼራ ላይ የሚያድነን የአላህ ፍራቻ ብቻ ነው። አላህን ተባረከ ወተዓላ በመፍራት ወንጀል በመተው ኸይርን በመስራት ከዛ ቀን ውርደት ራሳችን የምናድንበትን መንገድ ልንከተል ይገባናል። እነሆ ዱንያ የእስትንፋሶች ስብስብ ናት። በተነፈሰን ቁጥር ከዱንያ እየራቀን ወደ አኼራ እየሄድን ነው። ያለፉትን 30፣ 40፣ 50 ዓመታትን በምን አሳለፍኩ ብለህ ልታይ ይገባሃል። ራስን ልትገመግም ይገባሃል። የሥራ መዝገብህን በምን እንደሞላኸው መለስ ብለህ ራስን ልትፈትሽ ይገባሃል። ርቀህ ሳትሄድ በፊት ያለበትን ቶሎ ያወቀ መለስ ብሎ ራሱን ማረም ማስተካከል ይችላል። የስህተት ጎዳና ላይ ርቆ የሄደ ለምዶ መመለስ ያስቸግረዋል። አትዘንጋ። እዚህ የመጣ ነው ለንዝናና የፈለግነውን እያደረግን ልንኖር አይደለም። አላህን ተባረከ ወተዓላ በሚወደው መልኩ ተገዝተን ወደ አኼራ ልንሄድ። በየዓመቱ ረመዳን ሲደርስ፣ ሐጅ ሲደርስ፣ አሹራ ሲደርስ ምንድን ነው የሚሰማ? የአምናን አሹራ ጾመን ከሸኘን 3 ወር 4 ወር ሁሉ አይመስልም። ወሩም እንደዚሁ፣ ረመዳኑም እንደዚሁ። ይህ አቅል ላለው ሰው ትልቅ መማሪያ ነው። የልብ አይን ላለው ሰው አሕዋሎች ከዙሪያው ሲቀያየሩ ማየት ለሚችል ሰው ትምህርት ነው። ከተሰጠ 30፣ 70፣ 80 ዓመት 1 ዓመት የተቀነሰ ሁኔታዎች እየተቀየሩ ቀጥ ብለህ ቆመህ ትሄድ እንዳልነበረው ጀርባህ የጎባጣ እየሆነ አይንህ እየደከመ ነው። ጉልበትህ አልታጠፍ ያለህ መሮጥ እያቃተህ ነው። የተለያዩ ማታውቃቸው ህመሞች የተሰሙህ ነው። ዓመቱ እንዳለቀው ሁሉ ያንተም ህይወት ያልቃል። እድሜ በጨመረ ቁጥር የአዱንያ ቆይታ እየተጠናቀቀ ነው፣ እያለቀ ነው። ወደ አኼራ ትሄዳለህ። ስለዚህ ዓመት በመጣ ቁጥር
ምን ተለወጥኩኝ ምን ተቀየርኩኝ ልትል ይገባሃል። ላለፈው ዓመት ራስህን ዞር ብለህ ልታይ ይገባሃል። አልተንዙር ነፍሱ ማ ቀደመት ሊገድ፣ በቀጣይ ዓመትስ ምን ማድረግ አለብኝ? እንዲሁ እንደ በሬ እንደ እንስሳ የበላን እየጠጣን መኖር የለብንም። በየዓመቱ ራሳችንን ማሻሻል መቻል አለብን። በየቀኑ ራሳችንን ማሻሻል አለብን። ሁኔታዬን ሳልቀይር ይበልጥ ወደ አላህ ሳልቃረብ ጀንበሩ እንደጠለቀበት ቀን ሚያስቆጨኝ ሚያሳዝነኝ ቀን የለም ይሉ ነበር ሱሐቦች። የጊዜ የቀን ዋጋ የገባቸው በየቀኑ ኢማናችን ሊጨምር አኽላቃችን ሊያምር ይገባል። አምናም ዘንድሮም ቀጣይ ዓመት ላይም ዓላማችን በፊት ለፊት ብቻ ማየት ዱንያን ማሳደድ ከሆነ ለነገም እንደሰራን አላየንም። ያለፈውን አላህ ይቅር ይላል ከተጸጸቱ ከተወበቱ የወደፊት ህይወትን ለማስተካከል ከወሰኑ። በቀጣይ ዓመት ላይ ብዙ ማደርጋቸው ነገሮች አሉ ብለህ ከራስህ ጋር ልትነጋገር፣ ቁርአን ልትቀራ፣ ኢልም ልትማር፣ የተለያዩ አንተ ጋር ያሉ መጥፎ ነገሮችን ጠራርገህ ከላይ ላይ ልታስወግድ፣ ለሰዎች በጎ ልትሆን፣ ከሰዎች ጋር ያለህን ግንኙነት ልታሳምር፣ ያስቀየምካቸውን ይቅርታ ልትጠይቅ፣ ለወላጆችህ፣ ለልጆችህ፣ ለቤተሰቦችህ ጥሩ ሰው ለመሆን እቅድ ልታወጣ ይገባል። በዚህ መልኩ የተመራ ህይወቱን የመራ ህይወቱ መጠቀም ይችላል። ዓላማው መብላት መጠጣት ሲመሽ መተኛት ብቻ የሆነ ሰው የቅያም ቀን ያ ለይተኒ ኩንቱ እንስሳትን ሲያይ ያ ለይተኒ ኩንቱ ቱራባ ይላል። እንስሳት ምንም የለባቸው ዱንያ ላይ ቆይተው አኺራ ላይ አፈር ይሆናሉ። ምናልባት ቀንድ ያለው ቀንድ የሌለውን ወግቶ ከሆነ የተወጋው ቀንድ ተስቶት እንዲወጋው ይደረግና ከዛ በኋላ አፈር ይሆናል። ዱንያ ላይ ግን ኖሯቸው እንደ እንስሳ የነበር መብላት መጠጣት ብቻ የነበረ ሰዎች እንስሳት አፈር ሲሆኑ ሲያዩ እኔም አፈር በሆንኩኝ ይላል። የለም አፈር ነው። አላህ ለጫወታ ለዛዛታ አልፈጠረም ሰውን ያክል የተከበረ ፍጡር። አያሕሰቡ ልኢንሳኑ አን ዩትረከ ሱዳ። ሰው ልቅ ሆኖ ሊተው ይፈልጋል እንዴ? በምትበላው አላህ ይጠይቃል፣ በምትጠጣው ይጠይቃል፣ በምትለብሰው ይጠይቃል፣ በምታየው ይጠይቃል፣ በምትሰማው ይጠይቃል። ለአይነት ክዳን የተደረገለት ሐራም ሲመጣ እንድትከድነው፣ ለአፍህ ሁለት በሮች የተገጠሙለት መጥፎን ነገር እንዳትናገርበት እያንዳንዱ ነገር አላህ ዘንድ ያስጠይቃልና ቀጥለንል ይገባናል። اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وسلم تسليما كثيرا، وارض اللهم عن خلفائه الراشدين وبقية صحابته أجمعين.